ሰላም ዶክተር ትግስት እባላለሁ። እንግዲህ 30 ፕላስ ሆኜ ዩቲዩብ ጀምሬያለሁ። እኛ ሀገር መቼም ታውቃላችሁ ልክ 30 ሲሞላችሁ በቃ ምን ትሰራላችሁ ሶሻል ሚዲያ ላይ ህይወታችሁ አበቃ የመሳሰሉትን ነገሮች ነው የምንባለውና እስኪ ለምን ዩቲዩብ አልሞክርም? ምክንያቱም ላይፍ የሚባል መጀመሪያው ምንድነው አትሌት የሆንበት አትሌት ነው የሚለው መጀመሪያውን። እሱ ምንድነው ስለ ውበታችን፣ ስለ መልካችን፣ ስለ ፊዚካል አቢሊቲስ የምንጨነቅበት ስቴጅ ነው። ይሄም አርሊ አዳልትሁድ እና ሌት አዶለሰንስ ወይም በጉርምስና ወቅታችን ያለ ስቴጅ ነው ስቴጅ ዋን የምንለው እና ስለ መልካችን፣ ስለ ውበታችን ከሶሳይቲ ጋር ፊት ስለማድረግ የምናስብበት ስቴጅ ነው። ሁለተኛው ስቴጅ ደግሞ the warrior stage ይለዋል። ይሄ ምንድነው ሀስል የምናደርግበት ገንዘብ በቃ የምናጋብስበት የለም አምቢሽናችንን ህልም አለኝ የምለውን የምንኖርበት በዛ ውስጥ ማንነታችንን የምናይበት ስቴጅ ነው። ሶስተኛው ደግሞ እኔ አሁን ያለሁበት የሚመስለኝ ኬርጊቨር ስቴጅ ነው። አመማም ባይ ዘ ዌይ 2 ልጆች አሉኝና ኬርጊቨር ስቴጅ ላይ ነርቸር ማድረግ መንከባከብ፣ በዛ ላይ ደግሞ ሜንቶር ማድረግ ሊኖር ይችላል እና ይሁን አስተምሪ ያለሽን ነገር አካፊ የሚለኝ ነገር አለ። ማንበብ በጣም ነው የምወደው። አርት ውስጥ የነበረ አባት ነበረኝና ከመጀመሪያው ጀምሮ ማንበብ በቃ እኛ ቤት ግዴታ ነበርና የማንበብ ፍቅር እንዲኖርብኝ ሆኜ ነው ያደግኩትና በጣም ማንበብ እወዳለሁ። ሳይኮሎጂካል ነገሮችን ህይወታችን እንድንቀይር የሚያደርጉ ነገሮችን በጣም ነው የማነበውና እነሱንም ለማጋራት ነው እዚህ ዩቲዩብ ቻናል የከፈልኩት። እና የመጨረሻው ደግሞ ስፕሪት ስቴጅ የሚባለው ነው። ያው እናቶቻችን ምናምን መጨረሻ ላይ ወደ ምልኩስና ወደ ሃይማኖት በጣም የሚሄዱበት ስቴጅ የለም፣ እሱ ስቴጅ ነው ማለት ነው። አሁን እኔ 3ኛው ላይ ነኝ እንግዲህ በዚህ እድሜና አብረን ብዙ ነገር እንማራለን ብዬ አስባለሁ። ያው ታውቃላችሁ 30 ሲሞላችሁ አገባችሁ አላገባችሁ፣ ልጅ ወለዳችሁ አልወለዳችሁ፣ አሁን እኔ ስፔሻላይዝ አረግሽ ይሉኛል እና ኮምፔር ማድረጋችሁ አይቀርም ከሌላ ጋር ህይወታችሁን ግን ኤኒ ታይም ማለት ነው አት ኤኒ ኤጅ we can start over። ሰው የታይም ላይን ብሎ ነገር የለም። ሁላችንም የተለያየ ታይም ላይን ነው ያለን። ሴት ዘባችንን መቀየር እንችላለን አት ኤኒ ታይም ሰው እስካልጎዳን ድረስ ማለት ነው በራሳችን ህይወት። ምክንያቱም አንዴ ነው የምንኖረው። ኤኒ ታይም ደግሞ ልንሞት እንችላለን። እስከ 80 ዓመት ደግሞ እንኖራለን ተብሎ ቢታሰብ እንኳን የሚቆጨን ምንድን ነው ያረግነው ነገር ሳይሆን ሳንሞክር ያለፍነው ነገር ነውና እሱ ላይ ነው ሞር ፎከስ የማደርገው። አብራችሁን እንደምትቆዩ ሰብስክራይብ እንደምታረጉ ተስፋ አረጋለሁና ስለዚህ እንደዚህ አይነት ነገር ላይ ኢንተረስትድ ከሆናችሁ ሌላ ቪዲዮ እዚህ ጋር ሰርቻለሁ። በ20 ዓመቴ ባቀው ኖሮ ይሄ 30ዎቹ በጣም ይቀሉኝ ነበር ብዬ የማስበውን ነገር አጋርቻለሁ። ቤተሰብ እንሆናለን። ቤተሰብ ሁኑ።